የኢትዮጵያ ብሔራዊ ቡድን በ2027 የአፍሪካ ዋንጫ ተሳታፊ ለመሆን ዝግጅቱን እያከናወነ ነው የሚገኘው። የኢትዮጵያ ብሔራዊ ቡድን ከሱዳን፣ ከሴኔጋል፣ ከሞዛምቢክ ጋር አንድ ምድብ ተደልድሎ በቀጣይ መስከረም ወር ላይ ነው ጨዋታውን የሚያከናውነው። ከዛ በፊት ግን የኢትዮጵያ ብሔራዊ ቡድን ያለበትን የአቋም ሁኔታ ለመፈተሽ የሚረዱ ሁለት ጨዋታዎች ከማላዊ ብሔራዊ ቡድን ጋር ያከናውናል። ግንቦት 29 እና ሰኔ 2 ላይ ነው ጨዋታዎቹ እንደሚከናወኑ ይፋ የተደረገው። ያው የሚለወጡ ነገሮች ካሉ እንነግራችኋለን። የኢትዮጵያ ብሔራዊ ቡድን አሰልጣኝ ዮሐንስ ሳሌ ለ23 ተጫዋቾች ጥሪ አቅርቧል። አሰልጣኙ ዮሐንስ ሳሌ ማለት ነው። በተለይ ከሰዓቶሜ ጋር ከነበሩት ተጫዋቾች መካከል ወደ 13 የሚጠጉ ተጫዋቾች ካልተሳሳትኩኝ አዲስ ጥሪ የቀረበላቸው ተጫዋቾች ናቸው። ጨዋታው ቀደም ብዬ እንደነገርኳችሁ ከማላዊ ጋር የሚደረገው የወዳጅነት ጨዋታ ነው። የነዚህ የሁለቱ ባለፈው ከሰዓቶሜ ጋር የተደረገውም እንዲሁም አሁን ከማላዊ ጋር የተጠራው የጥሪ ተጫዋቾች ማለት ነው 90% ማለት ይቻላል በቀጣይ በአፍሪካ ዋንጫ የማጣሪያ ውድድር ላይ የኢትዮጵያ ብሔራዊ ቡድን በወጥነት የሚወክሉ ተጫዋቾች እንደሚሆኑም ነው ማንሳት የምንችለው። በተለይ የኢትዮጵያ ብሔራዊ ቡድን አሁን ጥሪ የተደረገላቸው 23 ተጫዋቾች ናቸው። ከአቤል እንዲሁም ውጪ የሚጫወቱ ጋቶች ከናን ውጪ ያሉ ተጫዋቾች አዲስ የተጠሩ ተጫዋቾች አሉ ብለናቸዋል። 13 የሚጠጉ 23 ተጫዋቾች ናቸው ለወዳጅነት ጨዋታዎች የተጠሩት። ባለፈው በሰዓቶሜ ላይ የነበሩ ተጫዋቾችም የተመለከትናቸው አሉ። ከሁለቱ አጠቃላይ 90% የኢትዮጵያ ብሔራዊ ቡድን ቀጣይ ኢትዮጵያን የሚወክል ተጫዋቾች ይሆናሉ ብለን ነው በራሳችን ግምት የምንወስደው ማለት ነው። በተለይ 23 ተጫዋቾች አሁን መጣራታቸው የጨዋታ ጊዜ በሁለት ጨዋታ ሰፊ የጨዋታ ጊዜን በማግኘት እንዲታዩ አቅማቸውን አሳይተው በቀጣይ በሚደረገው የ2027 የአፍሪካ ዋንጫ የማጣሪያ ጨዋታ ላይ የመሳተፍ እድልን በሰፊው ያገኛሉ። 23 ተጫዋቾች መጠራታቸው ከዚህ ቀደም 40-60 እየተጠራ ያው መጨረሻ ሰዓት ላይ ነው ተጫዋቾቹ ተመረጡ ተብሎ የሚነገረው። ነገር ግን በብሔራዊ ቡድኑ ላይ አሁን እድል ለማግኘት እንደ አዲስ የተጠሩት ከሰዓቶሜ በኋላ እንደ አዲስ የተጠሩ ወጣት እንዲሁም ከዚህ ቀደም ብሔራዊ ቡድኑ ያገለገሉ ተጫዋቾች በሁለቱ ጨዋታዎች ላይ አቋማቸውን በማሳየት ቀጣይ መስከረም ወር ላይ በሚጀምረው የማጣሪያ ጨዋታ ላይ መሳተፋቸውን ያረጋግጣሉ። በተለይ እንደ አንድ ሐሳብ ማንሳት የምንወደው አሰልጣኝ ዮሐንስ ሳሌ ምናልባት ዘንግቶታል ብዬ ላላስብ እችላለሁ። አሰልጣኝ ዮሐንስ ሳሌ የኢትዮጵያ ብሔራዊ ቡድን ከ17 ዓመት በታች ሞሮኮ ላይ ተሳትፎ ያደረጉ በጣም አስደናቂ ተጫዋቾች እንዲሁም በዓለም አቀፍ መልማኞች እይታ ላይ የገቡ ተጫዋቾችን አላካተቱም የሚል ሐሳብ ሊነሳ ይችላል። እኔ በቀጣይ ማጣሪያው ላይ ሲደረግ ግን የሚሳተፉ ተጫዋቾች ከአንደር 17 የሚሳተፉ ተጫዋቾች እንደሚኖሩ ልብ ያምናል። ምክንያቱም አሰልጣኙ ከዚህ ቀደም ከነበራቸው አስተሳሰብ ከአዳጊ ተጫዋቾች ጋር ከወጣቶች ጋር ያላቸው ቁርኝት እንዲሁም ወጣት ተጫዋቾችን አዳዲስ ተጫዋቾችን ተስፈኛ ተጫዋቾችን እድል በመስጠት ለብሔራዊ ቡድን በማብቃት ከዚህ ቀደም በነበሩበት የብሔራዊ ቡድን አሰልጣኝነት ወቅትም ይታወሳል። አሁንም ከሰዓቶሜ ጋር በነበራቸው የቅድመ ማጣሪያ ጨዋታ ላይ አዳዲስ ተጫዋቾችን መርጠው አሳይተውናል። አሁንም አንደር 17ን በቀጣይ የማጣሪያ ጨዋታ መስከረም ላይ ሲጀምር ከነዚህ ተጫዋቾች ውስጥ ምርጫ የሚደረግበት እድል ይኖራል ብዬ አስባለሁ፣ ተስፋም አደርጋለሁ። አሁን ያው ያለመመረጣቸው ምክንያት በ10 ቀን በጥቂት ቀናት ውስጥ 4 ጨዋታዎች ናቸው ያደረጉ ተጫዋቾቹ ኢትዮጵያን በመወከል እስከ መጨረሻ የሞዛምቢክ የዓለም ዋንጫ የምታሳልፈን እድል እስካጣንበት ሰዓት ድረስ ተጫዋቾቹ በሙሉ አቅማቸው ታግለዋል። ነገር ግን በዚህ እረፍት ማግኘት እንዳለባቸው ነው እኔ በግሌ የሚሰማኝ። ነገር ግን በቀጣይ በሚኖረው የአፍሪካ ዋንጫ የማጣሪያ ጨዋታ ላይ ከአንደር 17 ይመርጣሉ ብዬ
ተስፋ አደርጋለሁ። ይህንም የማድረግ ታሪካቸው ከዚህ ቀደም ጥሩ መሆኑን ነው በሐሳብም መግለጽ የምንችለው። ሌላኛው ከያሬድ ካሳዬ ጋር በተያያዘ ነው። ያሬድ ካሳዬ ያው በብሔራዊ ቡድኑ ምርጫ ውስጥ አልተገኘም። በብሔራዊ ቡድን ምርጫ ውስጥ ያልተገኘበት ብዙ በዚህ ሳምንት የተከሰተውን ጉዳይ ልታነሱ ትችላላችሁ። ነገር ግን 3-4 ጨዋታዎች ላይ ለክለቡ በወጥነት እንቅስቃሴ ሲያደርግ አልተመለከትነውም። ስለዚህ አንደኛው ይሄ ሊሆን ይችላል። ሁለተኛው ግን ኢትዮጵያ መድን ከሲዳማ ቡና ባደረጉት የኢትዮጵያ ዋንጫ የግማሽ ፍጻሜ ጨዋታ ላይ ሲቀየር አሰልጣኝ ገብረመድህን ኃይሌ ላይ ማሊያ መወርወሩ ወይም የኢትዮጵያ መድንን ማሊያ ወደ መሬት መጣሉ ከዲሲፕሊን ጋር አንደኛው ሌላኛው ሁለተኛው ምክንያት እንደሚሆንም ነው መጥቀስ የሚቻለው። ምክንያቱም አሰልጣኝ ዮሐንስ ሳሌ ብዙም ባለፉት በነበሩ ጋዜጣዊ መግለጫዎችም ከዚህ ቀደም በነበሩበት የአሰልጣኝነት ወቅት ለባንዲራ፣ ለሕዝብ፣ ለሀገር ክብር እንዲሁም ለብሔራዊ ቡድን ክብር መሰጠት እንዳለበት ደጋግሞ ሲያነሱ ወይም ደጋግሞ ሲተገብሩ ተመልክተናል። ይህንን እንደዚህ አይነት ነገር ላይ የሚደራደሩበት አካሄድ ይኖራል ብዬ አላሰብም። ምክንያቱም ከዚህ ቀደም በነበሩ የኢትዮጵያ ብሔራዊ ቡድን የቅርብ 3 ዓመት እንዲሁም 2 ዓመታት ላይ ስንመለከት ብሔራዊ ቡድን ማሊያን የሚለብሱ ተጫዋቾች የዲሲፕሊን ክፍተት እንደነበረባቸው በስፋት ተመልክተናል። እንዲሁም መልበሻ ክፍል የተገባ እንዲሁም አግባብነት የሌላቸው እንቅስቃሴዎች ሲደረጉ ብዙ ነገሮችን ከዲሲፕሊን ጋር በተያያዘ የክለብ ምልክትን በማሳየት ብዙ ከብሔራዊ ቡድን ህዝብን የሚወክለው 130 ሚሊዮን ህዝብን የሚወክልን ብሔራዊ ቡድን ዝቅ የሚያደርጉ እንቅስቃሴዎችን ተመልክተናል። የኢትዮጵያ ብሔራዊ ቡድን ደግሞ የኢትዮጵያ አምባሳደር ነው። ውጤቱ ብቻ አይደለም፣ ሁሌም እንደምናገረው ውጤቱ ብቻ አይደለም መታየት ያለበት። ውጤት እግር ኳስ ላይ አንደኛው ነገር ነው። መሸነፍ፣ አቻ መውጣት እግር ኳሳዊ ጸባይ ነው። ነገር ግን የኢትዮጵያ ብሔራዊ ቡድን ተብሎ የኢትዮጵያ ብሔራዊ ቡድን ውድድሮች ላይ ሲሳተፍ የኢትዮጵያ ህዝብን 130 ሚሊዮን ህዝብን ነው የሚወክለው። ስለዚህ ይህ ብሔራዊ ቡድን ደግሞ በዲሲፕሊን የታነጸ መሆን አለበት። ሙያውን የሚያከብር፣ ባንዲራውን የሚያከብር፣ ህዝብን የሚያከብር መሆን አለበት። እኒህን ነገሮች የማያሟላ ከሆነ ዞሮ ብሔራዊ ቡድን ነው የሚያዋርደው። ይህ ላይ የማይደራደሩት አሰልጣኝ እንደሆኑ ከዚህ ቀደም ዮሐንስ ሳሌም በተደጋጋሚ ሲያነሱ አድምጠናል። በሀገር ክብር፣ በሰንደቅ ዓላማ ክብር፣ ህዝብን ከማክበር በሙሉ ስብናን ብሔራዊ ቡድን በመወከል ከዚህ ቀደም ደጋግመው በብሔራዊ ቡድን በነበሩበት ወቅትም በክለብም የማይደራደሩበት ነገር እንደሆነ ደጋግሞ ማንሳት ይቻላል። ስለዚህ ያሬድ ካሳም በዚህ በሁለተኛው ምክንያት አንደኛው ቀደም ብለን ያው በክለቡ በነበረው ፐርፎርማንስ እንዲሁም ከአሰልጣኝ ገብረመድህን ኃይሌ ወይም ከኢትዮጵያ መድን ማሊያን ወደ መሬት መወርወሩ እነዚህ ሁለት ነገሮች ያሬድ ካሳዬ ብሔራዊ ቡድን እንዳናየው ሆኗል ማለት እንችላለን። እናንተስ ምን ትላላችሁ? በወቅታዊ የኢትዮጵያ ብሔራዊ ቡድን የዝግጅት ሂደት ጋር የወዳጅነት ጨዋታ ነው። ያው ገና ሙሉ በሙሉ ተጫዋቾቹ ተመርጠው አላለቁም። ለቀጣይ ለመስከረም ለሚጀምረው የማጣሪያ ጨዋታ የብሔራዊ ቡድን ግንባታ ነው የተሰራ የሚገኘው። ሰዋቶሜ ላይ ከነበረው እንዲሁም አሁን ለማላዊ ጨዋታ ከተጠሩ 23 ተጫዋቾች እነዚህ 90% በላይ የሚሆኑበት እድል እንዳለም ነው መጠቆም የምንወደው። ከኛ ጋር ጥሩ ጊዜን እያሳለፋችሁ ስለሆነ እጅግ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ አድርጉ። ይሁን የተሰማችሁን ሐሳብ ደግሞ አጋሩን። እናመሰግናለን።